እና ወንድ ለማማረክ ወንድ ለማሻፈድ እኮ ጡታችንና ደረታችንን የተሰራ ሰዎች አይደለንም። በራሳችን የምንተማመን ሰዎች ነን። ስንሰክርም ፈጭጭ አድርገን ከፍለን ነው። 3-4 ውስኪ አውርደን ነው። እግራችንን ሰቅለን ጠጥተን ነው። ተጋብዘን አይደለም። ወይ ጥቁር ጋብዞን ወይ ቱርካዊ ጋብዞን አይደለም። ወይ ኢትዮጵያዊ ጋብዞን አይደለም የምንሰክረው። ከኪሳችን ጣጣ አድርገን ነው። ጌም ተጫውተን አይደለም የምንሰክረው የነበረው ማለት ነው። አሁን እንኳን ጌም ተጫውተን ልጅ ነው የምናሳድግበት ባይዘዌ ማለት ነው። አሁን ልጅ ነው የምናሳድግበት። ጌም ተጫውተን ልጅ ነው የምናሳድግበት። ድሮ ግደን እንጠጣለን፣ እንለብሳለን፣ እንዘንጥበታለን፣ ፏንልበታለን ምናምን። አያችሁ? አሁን ላይ ግን ላይፍን ስንኖር ልጅ ይዘን ማሳደግ ጀምረናል። በእናንተ ቤት በቃ ኦፍኮርስ የጨዋ ልጅ ነኝ። ጨዋ ያሳደገኝ የጨዋ ዘር ነኝ። ለንግግሬም ለአወራሬም ለአክቴም ስነ ስርዓትን ተምሬ ያደግኩ ነው። ይሄ የማይካድ ነገር ነው። በዚያውም በቃ በጣም አስማቃችኋል። ሊያሾን እኔ እንደ 13 ዓመቴ እኮ ሚዲያ ላይ ቂጤን እንደዚህ ወግቼ ያደግኩት ተታስቡት። በዚህ ቪዲዮ ምንደነግጥ ይመስላችኋል? በራሴ ላይ ራሴ ያስተላለፍኩት። አዎ የሰው ልጅ ሲሰክር መቼም አባታችሁ ነው ሊል ወይም ደግሞ አላሁ አክበር ሊል አይገባም። ሊንበላጣት ነው የሚገባው። እውነታ ያ ነው። አትሸማቀቁ። በሰዓቱ ልክ ቪዲዮ በተሰራ ጊዜ በለቀኩበት ጊዜ ልክ እንዳሁኑ ቲክቶክ አልነበረም፣ ኢንስታግራም ነበር። ልክ ኢንስታግራም ላይ ሰው እንደዚህ ተቀባብሎት ነበር። ማንም እንትን ሪከርድ አድርጎት ነበረ። ምክንያቱም ሰክሬ እንደዚህ ሰው ሲያዩ ስላላዩኝ ማለት ነው። ስለዚህ ሁሉም ሰው ተቀባብሎት ወይኔ ሊያ ምናምን ተባብሎ ኢንቦክስ ተላልከውት ነበረ እና አይካበድም። አዎ አይካድም እኮ በቃ ሁሉም ያዩት ነው። ስለዚህ እናንተ ግን ቲክቶክ መንደር አዲስ ስለሆናችሁ ያው ፍሬሾችም ስለሆናችሁ ሎሬው ቢጎ ላይ ምናምን የነበሩትና አሁን የስድድብ እንዲሁም ደግሞ ቪድ እየተጨሰ ምናምን ያሉት ቪዲዮዎች አሉ። እኛ እንደዚህ ወሬ አናመላልስም እንጂ ይሄ ሪከርድ ቪዲዮ ምናምን አይመቸንም እንጂ እዛ የራሳችሁ ጉዳይ ብለን ነው እንጂ የሌላ ሰዎች እኮ ቪድ ሲያጨሱ ፓታቸውን ሲያወልቁ ገለመድ አለ ምን ያያችሁት ነው የምታውቁት ነው። ግን እኛ እንደዛ እኛ ስብዕናችንም ማንነታችንም እንደዛ አያስፈቅድልንም። በራሳችሁ ጊዜ እዩት ነው የምንለው እና ገና ለገና ሊያሹ አንገት ደፈለች። እውነት ሰው እንዴት እንደዚህ እየበላ አንገቱን ይደፋል? ጋይስ ሳትበሉ ስትቀሩ አንገታችሁን የምትደፉት ነው። እንኳን የመሰለ ልጅ እንዴት ነው የምደፋው? ኤኒዌይስ በዚህ አጋጣሚ አንድ ነገር ልንገራችሁ ሴቶቼ፣